ሌላ ደስ ያለኝን ዝም ብዬ ኮመንት ለማድረግ ነው። እና ሊቾ ሁላችንም ያው እንደምታውቁት ልጆች አሉን፣ ቤተሰብ አለን። እግዚአብሔር ያው ልጆቻችን ይጠብቅልን። ያው የምንኖረውም ሌላ የሚያኖርም የሚያጓጓም ህይወት አይደለም። በዚህ ዘመን ያለው የሆነ ነውረኛ ዘመን ነው። አንድም እንድትኖር የሚያደርጉም ልጆች ናቸው እና ሁሉም ሰው ልጆች ላይ ባይደርስ ከተሻለው ሰው ደግሞ በዚህ ዘመን ሚዲያ ላይ ልጆችን ይዞ ባይወጣ አሪፍ፣ ምንም ስለማይጠቅም ማለት ነው። ጉዳቱ ስለሆነ እኛ ድሮም ፖስተን ነበር አቁመናል። ስፔን ላይ ፖስት 4 ዓመት አለ ቤተሰቤን አልፖስት ምንም ፕሮፊት የለው። ስለዚህ ሰዎች አንተን ማሸነፍ ሳይችሉ ከዛ ልጆች እናትህ አባትህ ምናምን እንደዛ ፈርዘር ነው የሚሄዱት እና እሱ ደግሞ ብዙ ነውራችን በአጭር ዓመት የታየበት ብዙ ነውራችን ታይቷል። ማንነታችን የወጣበት ታይም ነው እና ስለዚህ ያላወጡ ሰዎች እኔ እንደ ወንድም አታውጡ፣ ምንም አይጠቅም። ሚስትህን አወጣ፣ ልጅህን አወጣ፣ ባልሽን አወጣሽ፣ ምንም ፕሮፊት የለው። አንተን የምታገባት የአንተ ልጆች ናቸው። ለምን ማርኬት ላይ ይወጣሉ? ገባህ አይደል? አንተን የምታገባው የአንተ ደስታ ነው። ብታረግዝ ለአንተ ነው፣ ብትወልድ ለአንተ ነው። ለምን ፐብሊክ ትሆናለች? ድሮ ሰላም ስለነበር ዩቲዩብ ላይ እኛ የምናወጣ ነበር ልጆቻችንን ምናምን። ግን ሰው እኔ በየትኛው ደረጃ የምር ፊል ስለማድረግ ነው የምናገረው፣ ኮመንት ማድረግ ግን በጣም ያስጠላል። ምንም የማታውቅ ልጅ ምንም የማያውቁ ልጆች ይሰደባሉ፣ ይዘቀዘቃሉ። ምንም ታሪክ አያውቁም። እነሱ እኮ የሰደባቸውን መልሰው ቢያገኙ ወይ ወድሃለሁ ይሉሃል ወይ ያቅፏል። አያውቁም እና ቶክሲክ ለምሳሌ እኔ የዮኒን ልጅ ብሰድብ ወይ የኔን ልጅ ቢሰድብ የኔ ልጆች ቢያገኙት ያቅፉታል። አውሬ መሆኑን አያውቁም፣ ተሳዳቢ መሆኑን አያውቁም። ለምን? የዋህ ናቸው ውስጣቸው። እና ከዛ አንግል እኔ ይሰማኛል። እኛ ወጣቶች ብንሰዳደብ ችግር የለም። ገባ? ጥጋበኞች ነን፣ ስለምንጽፍ ነው፣ ስለምናወራ ነው፣ ስልኩ አለን፣ ሁሉ ነገር ስላለን እንሰዳደባለን። ጥጋበኛ ነን እኛ ያንጎቹ። ልጆቹ ምንም አያውቁም፣ ፕላስ እናቶች ምንም አያውቁም። የብዙ ሰው ቤተሰብ ዳሜጅ እንደሆነ አውቃለሁ፣ እናቶች የተሰደቡባቸው ምናምን። ግን ወጥተህ ነውር ነው ብትል የሚሰማ አይምሮ ቢኖር ነው። አሁን ብዙ ጊዜ ለምን አትናገሩም ይባላል። የምትናገረው እኮ የሚሰማ ሰው ሲኖር። ለምን? ልጅና ቤተሰብ በመስደብ ሲያሸንፍ የሆኑ ሰዎች ጎበዝ ያሏቸው ሰዎች ስለነበሩ ገባህ? የዛኔ ነው ነውር ነው ቢባል የሁሉም እናቶች ይከበሩ ነበር። የሃይማኖት አባቶች አይታል፣ ትልቅ አባቶች ተዋርደዋል ምናምን። እና በአጭሩ እሱ ነገር ለሌላው ትምህርት ነው። ቀጣይ ይዘው ባይወጡ አሪፍ ነው። ምንም አይጠቅማችሁም። ትዳርም ህይወትም ምንም መውጣት የለበትም ሚዲያ ላይ በጣም ቶክሲክ ስለሆነ ማለት ነው። ከዛ በተረፈ እኔ ሁሌም ማምነው ሊያም ይሆንም ያው ሁሌ አትጣሉ ነው። እኔ ማንም ሰው እንዲጣላ ደስ አይለኝም። ለምን መሰለህ? ቫይቡን ትቀይረዋል። ለምሳሌ እኔ ሚድል ላይ የዮኒና የሊያ ጓደኛ በሆን ሁለቱ ሲጣሉ ለመጫወት ይደብርሻል። ገባሽ? እኔ በብዙ ጓደኛሞች መሀል ሆኜ ብዙ ፕሬዠር ነበረብኝ። ዛሬ እንደው በደንብ ፕሬዠር አለብኝ። ለምሳሌ ዮኒ ጓደኛ ነው፣ ሊቾ ጓደኛ ነው። ሁለቱ ሲደባበሩ አንተ መጫወት አትችልም። ገባሽ? ነፃ አትሆኝም። ኤልሻዳይ ከሆነች ጓደኛ ስትጣላ መሀላቸው ላይ ያለችው ጓደኛ ፕሬዠሯ ከባድ። ሰው ግን አንቺ እዚህ አስመሳይ ለዚች አይደላሽ ምናምን ትባለ፣ ጭንቀት አለ። እንደዛ አይነት ባይብም አያስፈልግም። ከዛ በተረፈ ምንም እኔ በጸብ የሚገኝ ፕሮፊት ስለሌለው ነው ብዙ ጊዜ ነገር ላይ ማልገባው ማለት ነው። ሁለተኛ ደግሞ የሰው ህመም ላይ አልገባም። ለምሳሌ ዮኒና ሊያ ሲጣሉ ሁለቱ ተሰዳድበው የሆነ ህመም ይኖራቸዋል የተጎዳበት ገብቼ እንዲህ ማለት ስለማልፈልግና ከሁሉም ጋር መታረቅ ነው የሚሻለው፣ አለመጣላት ነው የሚሻለው። ሰውን ኢሞሽንን እኮ ኮንትሮል አድርገን እንደኔ ተናዳጅ ግን ኢሞሽንን በቃ ያዝ አደረገውና ምን ላደርግ እጣላለሁ የሚል ነው ሀሳቤ። ሌላው ደግሞ ተናጋሪ ተሳዳቢ እንደ ጀግናም ስለሚቆጣ ምንድን ነው የሚባለው? አንተ እንትን ያሸንፋ እንዴት ትባያለሽ? እንደ እርሹ እንዴት ነው አንቺ ሊያ የምታሸንፍሽ ምናምን ስትባል አሸናፊ ተብዬዋ ሞራል ይሰማታል እና እንደ ጀግና ነው የምታየው። መውረድ ነውር በቃ እንደ ጀግንነት እና አዝረጠርጣታለሁ፣ አዝረጠርጠዋለሁ፣ ዘቀዝቀዋለሁ ይባላል። ገባ? እንደዚህ አይነት ነገሮች ትንሽ አስቸጋሪ ናቸው እና እኔም በዚህ እድሜ እና ዮኒን በዚህ እድሜያቸው 67 ገብተው እንደዚህ መምከር የራሱ እግዚአብሔር ይመስገን ለማለት ነው። አይ ምክር ከአባቶቻችን እንሰማለን። ይሄ እድሜ
ምክር የሚያበዙ ሰዎች እድሜያቸው የጫረ አይ ተሙሻ የሚገርማቸው እግዚአብሔር ምስክር ማንም ጋር ኢንቮልቭ ማድረግ አይፈልግም፣ ግን በመሀል በውስጥ ያወራል። ሆኒ ምንድን ነው የተፈጠረው? ምንድን ነው? እኔ ደግሞ ትንሽ ትቢቴ ትንሽ ጓለችብኝ። እሱን አሁን እድሜም ልጅ ስለሆነ እንደ ተሙ እድሜ ብሄር ኖሮ ጓው ይቀር ነበር። አሁን ግን እየበሰልኩ የእድሜ ጉዳይ ነው። ይቅርታ አድርጉልኝ ቤተሰብ። ግን ተሙሻን ሶሻል ሚዲያ ላይ አይ ቲንክ ብዙ ሰው የሚያከብረው የሚወደው ሰው ነው። ለምን ያስተውላል፣ በጣም ያስተውላል። ነገር ቅን ያስባል። መጣላትን ሳይሆን የተሙ ነገር ቅን የሚያስብ ሰው ነው። እኔ ምንም ኢትዮጵያዊ ወንድም ነው በፈለግከው ፎርሙላ አልኩም። እንደውም እኔ እንዲጎዳም የሆነ ነገር ፕሬሩ ላይም ራሱ ባለፈው እንደውም ነገር ያለ ጠቃመኛም መርዝም አለው። ለፈን እንደ ቀልድ ነው የተጫወተው። ሞጣም ወንድሜ ነው፣ ገባ ኢትዮጵያዊ ነው። የፈለግከው በፈለግከው ለዛ ነው የምልህ ከሰው ጋር ተጣልተህ መታረቅ ስለሚኖር ነውር የሆኑ ቃሎች ከአንደበት ከወጣ ነገ መልሰህ ያንን ነገር ሼም ይዛል። ገባ ተነጋግረህ ምናምን ምን አባቱ እንዲህ ካልሆነ ምናምን ብለህ በኋላ ላይ መልሰህ ያንን ነገር የራስህን ድምፅ ስትሰማው የሚቀፍህ ነገሮች ስላሉ ማለት ነው። እኔ ከሁሉም ነው የምልህ። አሁን እኔ በፊት ለፊት ነው እየሆነ ከማንም ሰው ጋር ተጣልቶ ደስተኛ አልሆንም። ተው በቃ ፍታ ነው የምልህ። ታረቅ። አኑ ትናደዳለህ፣ ግን ተዋቸው በቃ ፈናቸው። ሊቾ እኮ ብዙ ሰው አያውቅም። እኔ ላይ ድሮ ክሊፕ ላይ መስራት ነው ሞዴል እያለው አንተንም መስራትህን አያውቁም። እንኳን እሷ አንተ ክሊፕ ላይ መኖር ለምሳሌ እኔ ሙዚቃ አለማ መንፈሳዊ ስለሆነ ይልቁኑ ግን አንድ አይዲያ ያለ ሊያ፣ በእውነት ቬሮኒካ ክሊፕ ላይ መግባት አለብሽ። ቆይ ቬሩን አወራታለሁ። ምን በሚለው የሆነ ጊዜ ላይ ገባሽ እኔንም አንቺንም ስታመሰግን ነበርና እዛው ኢትዮጵያም ስላለሽ አንቺ የሆነ ስራ ሲኖራት የሆነ ቦታ ላይ ብትኖሪበት አሪፍ ነው ብዬ አስባለሁ። ድምፅ ምናምን አይደለም ክም ስታደርግ ይሆን ከሆነ ሰው ጋር ሻይ ቡና ስትይ ምናምን ብትገቢበት እንደ አይዲያ ጥሩ ነው ብዬ አስባለሁ። አዲስ ክሊፕ ስትሰራ በቃ ያ ምርጥ ሰው ናት ቬሮኒካ፣ ከልቧ ሰው ናት። ለምን ለእኔ አፍቃሪና ተፈቃሪ ሆናችሁ አሰሩልኝ? ከኤልሹ ጋር ነው የምትለኝ? እሱንማ ነን አንተ ሁለት ሚስት ባንዴ ሁለት ክሊፕ ከብደም የመጀመሪያ ከኔ ጋር መች ክሊፕ ሰራ? ኖ የኤልሹን እሺ አውቃለሁ። ከማን ጋር? ከሊያ ጋር ነው ያልኩት። ድብድብ ካለው ሊያናማ የድብድብ ዘፈን ከሆነ ምግብ አለ ነው የምትለው? የመጀመሪያ ጥያቄዋ ክሊፕ ምግብ አለ? ድብድብ ካለው ከዮናስ ጋር ግን ኤልሹንም በዛው አንቺ ደግሞ ከቤታ ጋር የተጣሉትን በሙሉ አስታርቁ። ምግብ አለው ወይ ብላ ነው የምትመጣው። ምግብ ከሌለው ክሊፕ ባለፈው ተሸውዳ ነው አትሰራለን። እና ያለ ማለት ነው። ይመቻችሁ። ለማንኛውም አመሰግናለሁ። አይ በጣም ተሙሻ በጣም ሶሻል ሚዲያ ላይ ብዙ ሰው እኔ ብቻ ሳልሆን ብዙ ሰው የሚያከብርም የሚወዳል። ትልቅ ስራ ነው። ያልተቀያየምክበት ማንነት ነው። ከአንድ ሰው በስተቀር ሁሉም የማይፈልገው ሰው አለ። ያም አንድ ቀን ክሬዲት ሰጥተዋል። ኢቨን እዮዳብ ጉቶ ክሬዲት ሰጥተዋል። ቀጥቅጦ ተሙ ነው ምርጥ ልጅ ብሎ ተናገረ። መጨረሻ ላይ እሱ እንኳን መስክሯል።